ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ሚያዝያ 29 2018 ወይም በዩሮፒያን ካለንደር ሜይ 7 2026 ሲሆን በሀገር ውስጥ በዓለም አቀፍ በኢኮኖሚ እና በቴክኖሎጂ ዙሪያ ያሉ ትኩስና አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁኝ ቆዩ። ወደ ኢትዮጵያ መረጃችን ውስጥ ስናልፍ በሀገር ውስጥ የኢኮኖሚና የሳይንስ ዘርፎች ትልልቅ ለውጦችን አሳይተዋል። የኢትዮጵያ ንግድ ባንክ ከፍተኛ የሆነ የ52.5 ቢሊዮን ብር ዓመታዊ ትርፍ ማስመዝገቡን አስታወቃል። በጤናው ዘርፍ ደግሞ ኢትዮጵያ የማርበርግ ቫይረስ ክትባት ሙከራን በስኬት በማጠናቀቅ በሳይንሳዊ ዘርፍ ትልቅ እርምጃ አሳይታለች። በሌላ በኩል በፖለቲካው ረገድ የትግራይ ክልል ጊዜያዊ አስተዳደር የተንጠለጠለውን ምክር ቤት ወደ ነበረበት ለመመለስ እያደረገ ያለው እንቅስቃሴ የአገም ግጭት ሊቀሰቅስ ይችላል የሚል ስጋት በበርካቶች ዘንድ ፈጥሯል። ወደ ዓለም አቀፍ ዜናዎች ስናልፍ በአሜሪካና በኢራን መካከል ያለው ውጥረት አዲስ ዲፕሎማሲያዊ ምዕራፍ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚያስችልና በቅርቡ ይፋ የሆነውን ባለ አንድ ገጽ የመግባቢያ ሰነድ እየገመገሙ ሲሆን ይህንን ተከትሎም በሆርሙዝ ስትሬት አካባቢ ይደረግ የነበረውን የንግድ መርከቦችን የመጠበቅ ወታደራዊ እንቅስቃሴ ለጊዜው እንዲቆም ተደርጓል። በሌላ በኩል በሩሲያና ዩክሬን ጦርነት ዩክሬን በሩሲያ የነዳጅ ጫኝ መርከቦች ላይ የምታደርገውን የድሮን ጥቃት ማጠናከሯን ተከትሎ ሞስኮ በግንቦት 9 የድል ቀን በዓል ወቅት በኪየቭ ላይ መጠነ ሰፊ የአጸፋ ጥቃት ልትሰናዘር እንደምትችል በማስጠንቀቋ በከተማዋ የሚገኙ የውጭ ዲፕሎማቶች ሰራተኞቻቸውን እንዲያስወጡ አሳስባለች። በመጨረሻም ወደ ቴክኖሎጂና ኢኮኖሚ መረጃዎቻችን ስናመራ ግዙፉ የኮምፒውተርና ቴክኖሎጂ ተቋም ኢንቴል በአርቲፊሻል ኢንቴሊጀንስ ኤአይ እና ሮቦቲክስ ፈጠራ ላይ ሰፋ ያለ ትኩረት ለማድረግ አዳዲስ የአመራር ለውጦችን አድርገዋል። በዚህም መሰረት አሌክስ ካቱዚያን የፊዚካል ኤአይ ዘርፍ ዋና ስራ አስኪያጅ ሆነው ተሹመዋል። በዓለም አቀፍ የኢኮኖሚው ዘርፍ ደግሞ በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅና የኃይል አቅርቦት ዋጋ በከፍተኛ ሁኔታ ይሄውም እስከ 24 በመቶ ሊጨምር እንደሚችል የዓለም ባንክ ጥብቅ ማስጠንቀቂያ ሰጥተዋል። ለዛሬ ያዘጋጀናቸው አበይት መረጃዎች እነዚህ ነበሩ። ሁሌም ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍ እና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስትስ ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላም እና መልካም ቀንን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።